ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሰላም ቀሲስ መስገድ ታላቅ ዋና አስተዳዳሪ ነው እንዳውጣባይ የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምዕመናን፣ ወንድመናት እንዲሁም ንጹሐን ሕፃናት በወደደና ባፈቀረን በአምላካችን ስም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ምስጋና ይባል የሆነ አምላካችን ስሙ የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ከፍ ያለ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት በየወገናቸው በየማዕረጋቸው ስማቸው ከፍ ያለና የተመሰገነ ይሁን። እንኳን ለዚህ የተቀደሰችና የተባረከች ቀን አደረሳችሁ። እግዚአብሔርን አመስግኑት። እንግዲህ በዚህ ወር ላይ አምላካችን ለእኛ ብሎ ልደቱን አክብረናል። ለእኛ ብሎ ከድንግል ማርያም ተወልዶልናል። ልደቱን አከበርን። ከዛ ቀጥለን ጥምቀቱን አከበርን። አስተርአዮ በግልጽ የሚታይበት የእናታችንን አከበርን። ዛሬ ደግሞ እንግዲህ ወደ ጽድቁ ቦታ የምንዛወርባት ዛሬ የነነዌ ጾም መያዣ ብለን ወይም ደግሞ ዋዜማውን እናከብራለን ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። በዚህ በትንቢተ ዮናስ ምዕራፍ 3 ላይ ቁጥር ምዕራፍ 3 ቁጥር 1 ጀምራችሁ ስትሙሉ እንትኑ አጭር ናት እና ስታነቡት ታገኙታላችሁ። የነነዌ ሰዎች በጣም በድለው ነበር። አባታችን አስተምሯቸዋል። ትንሽ ግን ለመግቢያ ጨምር ላድርግበት አይሻልም? ፈቃደኛ ናችሁ? እሺ ልጆች፣ እንግዲህ ከእግዚአብሔር መሸሽ እንደማይቻል ያስተምረናል። ከእግዚአብሔር መሸሽ ይቻላል? ኃጢአት ብንሰራ እንኳን አባቶቻችን ያስቀመጠልን ከኃጢአት እንድንታጠብ ነው። ኃጢአትን ይቅር እንዲሉ እንዲመጡ እንዲያስሩ የተቀመጡ አባቶቻችን አሉ። እግዚአብሔር ይባርካቸው። በማንም በኮሽ የመጡ አይደሉም አባቶቻችን። ስለዚህ የነነዌ ሰዎች በጣም ክፉ ስራ መስራት ጀመሩ ይላል። ሴት ለሴት መጋባት፣ ወንድ ለወንድ መጋባት ጭምር ዛሬ አሁን የዛ አተላ ዛሬም ድረስ መጥቶብናል ማለት ነው። መጥፎ ነገር መስራት ጀመሩና እግዚአብሔርን በጣም አስቀየሙት። እግዚአብሔርን በጣም ሲያስቀይሙት ምን አደረገ እግዚአብሔር? ፍጥረታቱን ማጥፋት ስለማይፈልግ መቼም እሱ ወርዶ ቃል በቃል መናገር ስለማይፈልግ ምን አደረገ? ዮናስን አስነሳና እባክህን የነነዌ ሰዎች በጣም በድለዋል፣ በጣም በደሉ፣ ኃጢአት በዛ፣ ለምድር የተጸየፈ ኃጢአት መስራት ጀመሩ። እባክህን ሂድና እነዚህን ሰዎች እባክህ ገስጻቸው፣ ምከራቸው፣ አስተምራቸው። በዚህ 3 ቀን ውስጥ ካልጾማችሁ ካልጸለያችሁ ከሰማይ እሳት ወርዶ ይበላችኋል ብለህ አስተምር ብሎ ቃል በቃል ተናገረው ማለት ነው። ጠርቶት ዮናስ ብሎ የአንደኛውንም ጥሪ የሁለተኛውንም የሶስተኛውንም ጥሪ ከተቀበለ ከሰማ በኋላ እንዲህ አለ። እሱ ምህረቱ ብዙ ነው። እኔ ጋር ናችሁ? እሱ ምህረቱ ብዙ ነው፣ ቸርነቱ ብዙ ነው፣ አያልቅበትም። ሁልጊዜ ምህረት ነው፣ ክፋት የለው፣ ጥፋት የለው። አሁን እኔ ነነዌ ሀገር ሄጄ እናንተ መከራ ሊወርድባችሁ ነው፣ ከህፃናት እስከ አዋቂ ጾሙ፣ ጸልዩ፣ መከራ ሊወርድባችሁ ነው፣ እሳት ሊወርድ ነው ብዬ ባስተምር እሱ ደግሞ የራሱን ሰዎች አያጠፋምና እኔ ውሸታም እባላለሁ። ለምን ብዬ ነው የምሄደው አለ። አያችሁ ልጆች፣ ከልቡ ይሄን አሰበ፣ ይሄ መጣበት። ስለዚህ የአንደኛውን ትእዛዝ ይሄን እንዳሰበ እያለ በሁለተኛውን ትእዛዝ ዛሬ ያንተ ቸርነት ትልቅ ነው፣ እግዚአብሔርን አቃሎ ግን አይደለም። እግዚአብሔርን አቃሎ ወይም እግዚአብሔርን ዝቅ አድርጎ አይደለም አልሄድም ያለ፣ የእግዚአብሔርን ቸርነት ሲመሰክር ነበር። ታዲያ ተርሴስ በምትባል ሀገር እግዚአብሔርን በብዛት የማያምኑ ብዙም ስለ እግዚአብሔር የማያውቁ ነበሩ። 2 ነገሮችን ነው እግዚአብሔር ሲሰራ የነበረው። አንደኛ ዮናስን ወደ ተርሴስ ሄዶ እንግዲህ ዮናስን ልብ መመለስ ይችል ነበር አይደል? እግዚአብሔር ቅድም የዘመራችሁ አባታችን በእውነት የተባረኩ አባት ናቸው። መዝሙራቸው ደስ ይለኛልና ልቤን ክፈተው አይደል? ልባችን ቢከፈት ነው እዚህ ጋር ሆነን በልባችን መነጽር የማናየው ነገር አይኖርም። እናቶቼ የማይታየን ነገር የለም። አሁን ድንግዝግዙ የወጣብን ልባችን ስለተዘጋ የተከፈተው ግንባራችን ላይ ያለው አይን ነው እንጂ ልባችን ያለው ውስጡ አይኑ ልባችን ላይ ያለው እስኪ በማን ፈቃድ ሄደ? ያለ እግዚአብሔር ፈቃድ መንቀሳቀስ ይቻላል? መቆም ይቻላል? መብላት መጠጣት ይቻላል? አይቻልም። ታዲያ የሚገርማችሁ ነገር እኔ አሁን አንድ ያዞኛል፣ ደግሞ ሁለተኛ መልሶ እንዳያዘኝ እኔ ተነስቼ መሸሽ አለብኛልና ተነስቶ ከአምላኩ ሸሸ። ከእግዚአብሔር ሸሸ። ወዴት? በቃ ወደማያገኘኝ ቦታ። እዚህ ስላገኘኝ አይደለ እንደሚዘበዝበኝ ስላገኘኝ አይደለ ሂድ የሚለኝ እኔ ቸርነቱን አላውቀውም እንዴ? ቆይ እስኪ ወደዛች ሀገር ሸሸግ ልበላልና ተነስቶ በባህር ላይ በመርከብ ተሳፍሮ መሄድ ጀመረ ማለት ነው። አሁን ከእግዚአብሔር መሸሸግ ይቻላል? እስቲ እግዚአብሔር የሌለበትን ቦታ ንገሩኝ። የሌለበት ቦታ ነው
መስሎት ነበረ። ስለዚህ ልብ ውስጥ ያለችው የልብ ውስጥ አይኑ ልብ ያለች የልብ አይን የልብ ጆሮ ትንሽ ደንገዝገዝ ብላ ነበር ማለት ነው። ታዲያ በባህሩ ላይ እየሄዱ እያለ ባህሩ ማዕበል አናወጠው፣ ንፋስ አናወጠው፣ ተንቀጠቀጠ። እሱ ግን እንቅልፍ ይዞት ነበር ይላል። ዝቅ ብሎ እንቅልፍ ይዞት ነበረ። የዛን ሰዎች የዛን ማዕበል ወይም የማዕበሉን የሚያስቆሙበት ትልቁ ጥበባቸው የነበረው የተጫነውን ዕቃ ምን በማለት ነበር? በማውረድ በመጣል ነበር። እያወረዱ በመጣል ነበር። ጥለው ባዶ ሲሆን ምን ይሆናል? መርከቡ ይረጋጋ ነበር። ነገር ግን እነሱ ከሰው በስተቀር በውስጡ የቀረ ቃል ነበረ። ሁሉንም አውጥተው ጣሉ። አውጥተው ከጣሉ በኋላ ግን ሊረጋጋ ግን አልቻለም። እነሱ ይራወጣሉ፣ ዕቃቸውን ይጥላሉ፣ ያወጣሉ። እሱ ግን ገለል ብሎ ተኝቷል። እንዴ አንተ ተነሳ እንጂ ከወዴት ነው ያለው? አምላክህ ማን ነው? ያው አምላካችን ጮህን ሊሰማን አልቻለም። አንተስ አምላክህ ማን ነው ይሉታል። ብድግ አለና የኔና የእናንተ አምላክ አምላኬ እግዚአብሔር ነው። እኔና እናንተን የፈጠረ እግዚአብሔር ነው። የዚህ የማዕበል ፈጣሪ እግዚአብሔር ነው። ማዕበሉ የሚናወጥበት ወይም ደግሞ ጀርባው ሊሰምጥ የቻለው በአንድ እኔ በሰራሁት በእኔ ኃጢአት ነው አለ። ክርስቲያን አምላካችን የላችሁ ትልቅ ዋጋ የሚያስገኝ በዓለም ላይ ማመን መካድ ትንሽ ነው የሚያደርገው። ማመን ግን ታላቅ ያደርጋል። አመነ ዮናስ ምን አጥፍተህ ምን አድርገህ አሉት። አይ አምላኬ የላከኝ ቦታ አልነበረም፣ ፈጣሪ የላከኝ ወደዚህ አልነበረም። ለካስ እሱ አብሮኛል። ስለዚህ ይህ ማዕበል ቀጥ እንዲል መርከቧ በሰላም እንድትሸጋገር አሳጥረው ነው። ይቅርታ እሺ። ማዕበሉ ፈለጋችሁ ከዚህ ላይ አንስታችሁ እኔን ወደ ባህር ጣሉኝ። የዛን ጊዜ ማዕበሉ ጸጥ ይላል። ማዕበሉ መናወጡ ጸጥ ይላል። መርከቢቱ በሰላም ትሻገራለች። መርከቢቱ እንድትታወቅ ያደረኳት ማዕበሉ እንዲናወቅ ያደረኩት የእኔ የሰራሁት ኃጢአት ነው አለና አመነ ማለት ነው። ክብር ለእሱ ይሁን። በእውነት የሚገርም ነው። ከዛም በኋላ እነሱ ፈሪሃ እግዚአብሔር እኛንም አራክ እኛንም የፈጠረ ሰማይና ምድርን የፈጠረ ባህሩን የፈጠረ ማዕበሉን የፈጠረ ወጀቡን የፈጠረ አምላክ ነው የማመልከው ብለሃል። ስለዚህ እኛ አንተን መጣል አንችልም። እንደው ከመካከላችን አንድ ሰው ወደ ባህር ሲጣል ማዕበሉ ጸጥ ብሎ ሌላው ሕዝብ የሚተርፍ ከሆነ እኔ መጥቼ ተገርፌ ታስሬ 6666 ግርፋት ተገርፌ ሙቼ ተነስቼ ተቀብሬ ሲኦልን በርብሬ እኔ ሞቼ ሁሉንም አድነዋለሁ እንደማለት ነው ትርጉሙ። ከዛ አንድ ሰው ይውደቅና ሕዝቡ ይትረፋሉ። ስለዚህ ምን እናድርግ? ዕጣ እንጣጣል። በእውነት ራሳቸውን ገዙ። ዕጣ እንጣጣል አሉ። ዕጣው ሲጣል ግን የወጣው ዮናስ ገብቷችኋል? የትኛውም ሀገር ብንገባ፣ የትኛውም ቦታ ብንገባ፣ የትኛውም ላይ ብንሄድ ካመንን እንድን፣ ያላመነ ግን ሊበላች። ያመነ የተጠመቀ ብቻ አፋችን ላይ ብቻ ነው የሆነችው። እውነቴን ነው የምነግራችሁ። እንደዚህ የሚል አለ ወይ? እንደዚህ የሚል ጻድቅ አለ ወይ? አሁን የመስቀሉን ተሸክሜዋለሁ፣ ቀሚሱን ለብሼዋለሁ፣ ከላይ ያለውን ነገር አድርጌዋለሁ። አሁን የዛ አይነት ቢመጣ እውነት ጨካኔ ይኖራል። ሌላ አንሱና ወደ ምኑ ጣሉኝ? ወደ ባህሩ ጣሉኝ። ከዛም በኋላ ማዕበሉ ጸጥ ይላል። እንግዲያስ አንተንም እኛንም የፈጠረ አምላክ ይቅር ይበለን፣ ዕጣው ስለወጣበት ምንም ማድረግ አንችልም ብለው ብድግ አድርገው ሲጥሉት እሱ እግዚአብሔር ከታች ለእሱ ቤት አዘጋጀና አሰናባሪው አፉን ከፍቶ እንዲቀበለው አደረገ። እነሱ እሱን ሲጥሉ በምህረት ማዕበሉ ምን አለ? ጸጥ። የስንት ቀን መንገድ የነበረውን ያ አሰናባሪ እየከነፈ በተባለችው ቀን፣ በተባለችው ሰዓት፣ በተባለችው ደቂቃ፣ በተባለችው ሰከንድ ነነዌ ላይ ወጣና አፉን ከፍቶ ጌታዬ ብቅ በል አላለው። ወደ ውጭ ሄዱ ጣለው። ከትላክ ክብሩ ወጣ። 3 መዓልት 3 ሌሊት በአሳነባሪ ውስጥ አለ። ጌታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከመቃብሩ ፈት ብሎ ወጥቶ ክፈቱልኝ መግነዜን ፍቱ ሳይል ወጥቶ ሲኦል ገብቶ በርብሮ ሕዝቡን እንዳወጣ ሁሉ ዮናስን ብቅ አለ። ወጣና ጠየቀ። ቻገር ማን ትባላለች? አለ ነነዌ ትባላለች አሉት። አቤት እኔ በማላውቀው አንተ በምታውቀው ቦታ ደረስከኝ። እኔ ሲሸሽ አንተ መለስከኝ። አንተ ታሪከኛ ጌታ፣ የማትጠገብ ጌታ፣ አሁንስ አስተምራለሁ አለና ማስተማር ጀመረ። ወጥቶ ማለት ነው። ነገስታቱን ሳይፈራ ያስተማር። እኔና እናንተ የቀበሌ አስተዳዳሪ እንደምንፈራው ሳይሆን እሱ ግን ነገስታቱን ጭምር ጾሙ ጸልዩ አገሪቱ ላይ መቅሰፍት ሊመጣ ነው አለ።
እያስተማረ በነበረበት ሰዓት ላይ እንግዲህ አሸዋማ ስለነበረ ጨርሻለሁ። ፀሐይ ስለነበረ ቁርጥ እያደረኩን ነው የቆረጥኩላችሁ ነው። አሸዋ ስለነበረ አካባቢው አገሩ አሸዋ ስለነበረ ተናገረና እንደው የነነዌ ጉዳይ እንግዲህ አሁን እዛ መካከል ብቀመጥ እኔ መከር ያለው ሰብክ ያለው ነገር ያለው እንዳልኩት ቅድም እንዳሰብኩት ትናንትም እንዳሰብኩት የእሱ ቸርነት ኃያል ነው። አጋጣሚ ሆኖ እንደው ብቻ ሀገር ተተቃጠለች እኔ ሳብሬ ብቃጠል እንደው አይ አለና ትንሽ ከከተማዋ ምን አደረገ መሰላችሁ? ተቀቃለና አንድ አሸዋማ ቦታ ላይ እዛች ላይ ሆኖ ነነዌን መመልከት ጀመረ። ታኔ ጋር ናችሁ? እስኪ ፈገግ በሉ። አምላካችን አመስግኑት። ፈቀቅ ብሎ ማስተዋል ሲጀምር እሳት የሆነ ረሞጫ በሱ ጋር ጥላ የሌለው ቦታ ነበረ። ተንገበገበ፣ ሰውነቱን አቃጠለው፣ እግሩን ፈጀው፣ መላ ሰውነቱ ተቃጠለ፣ በረሃ ስለነበረ ቦታ። በዛን ሰዓት ምን አደረገ? የኔና የእናንተ አምላክ እግዚአብሔር በዛችው ደቂቃ ውስጥ አንድ ቅል አበቀለ። ምን አልኳችሁ? አንድ ቅል በቀለች። ቅሏ በቅላ ወዳውኑ በቅላ ወዳውኑ አድጋ ወዳውኑ ጥላ ሆነች። ወዳውኑ በሰከንድ ውስጥ ማለት ዛሬ ሀብት ያጣችሁ እኮ በሰከንድ ውስጥ ሀብት የምታገኙበታለን። በምናምን አይደለም። በማን ኃይል? እግዚአብሔር ኃይል። ጥላ ሆነችውና እፎይ ብሎ ለትንሽ ደቂቃ እንደቆየ ወዳውኑ እግዚአብሔር ምን ላከ መሰላችሁ? ትላትን አውሬ ላከና ቅጠሏን ምጥጥ አድርጎ አጥንቷን ጭምር ጋጣት። በዚህን ሰዓት ዮናስ ተናደደ፣ በጣም ተናደደ። እንዴት አሁን በቅላ አሁን ቅጠሏ ሲያምር እኔስ ጥላ ሆነኝ እያለ እንዴት ነው እንደዚህ የሚያደርገኝ? እንዴት ብሎ ተናደደ። ወዳውኑ ታዲያ ዮናስ የሚል ቃል መጣ። አቤት አለሁ አለ። እንዴ ለዚች ቅጠል ተናደድክ እንዴ? ቆጨህ እንዴ? የቅጠሏ መጥፋት የትሉ መብላት ቆጨህ እንዴ አለው። እንዴት አይቆጨኝ አምላኬ? አሁን በቅላ አሁን አድጋ አሁን ብላ። እንግዲህ አንተ ለሷ ተቆጨህ፣ እኔም ግራና ቀኛቸውን የማያውቁ የነነዌ ሕፃናት ተጠረይ ሳይሉ ፈጥሬያቸው እንዲቃጠሉ መፈቅድ ይመስልሃል? ለማንኛውም አንተ ሐሰተኛ ነቢይ እንዳትባል ታምሩን ገልጻለሁ አለና በዛች ሀገር ላይ ምሕረቱን ሲሰጥ እሳቱ ወረደና ረጅም ቅጠሎችን የወጡ ዛፎችን ብቻ ጨረር እያደረገ እያሳየው ታምራቱን እያሳየው ቸርነቱንም እያሳየው ቃሉንም እንደማያልፍ እያሳየው ያችን ታምር አሳይቶ የነነዌ ሰዎች በ3 ቀን ጾምና ጸሎት አገራቸውን ከእሳት ያዳኑበት ነው። ክብር ምስጋና ለእሱ ይሁን። ራሳችን ህይወት እንመልሰውና እንግዲህ ታዲያ እኔና እናንተ በነገው ዕለት ጾሟን እየጾምችን 3 ቀን ከማንኛውም ነገር ከምን አልኳችሁ? ከማንኛውም ነገር ይገባችኋል አይደል? መቼም አንዳንድ ጊዜ እሑድ ሰንበት ነው ካላሉት የማያውቅ ሰው አለ። የሚገባው ሰው ደግሞ ክርስቲያን ይገባዋል። ከማንኛውም ነገር 3ቷን ቀን ያላችሁን ችግር እግዚአብሔርን እየነገራችሁ አምላኬ ሰውነቴ ውስጤ በችግር የተቃጠለ ነው እያላችሁ መቅሰፍት አለብኝ፣ ችግር አለብኝ፣ ስራ ሰርቻለሁ፣ ክፉ ስራ ሰርቻለሁ እያላችሁ የራሳችሁን ስራ ለአምላካችሁ እየነገራችሁ የቻላችሁ ለንስሐ አባታችሁ ነግራችሁ ያቻላችሁ ደግሞ አምላካችሁን እየጠየቃችሁ እችን 3 ቀን ብንጾም ለነነዌ የወረደ ምሕረት ለእያንዳንዳችን በቤታችን ይወርዳል ማለት ነው። ያስተማረን የመከረን የገሰጸን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ።